ሌላኛው መያቸው የማታ ያ ረሱላህ የናፈቁኝ አጂብ እነዚህ ናቸው ማለት የደበቅኩት ሁሉ ይወጣል ፊቴ ላይ ሰላም አላ የደበቅኩት ይወጣል ፊቴ ላይ ትታዬ ሁሉ ንከትፈው ብጽፈው እኔም አትሎብኝ መናፈቂን አልተው ትዝታዬን ሁሉ ምስለው ብጽፈው አልቻልኩም ጭንቀቴን መናፈቂን አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የተዋብ ሚዲያ ተከታታዮች እንደምን ሰነበታችሁ? አማን ነው? ሁሉ ሰላም? አየር እንዴት ይዟችኋል? እኔ ጋር አልሐምዱሊላህ ሁሉ ሰላም። ዛሬም በሌላ ቪዲዮ መጥተናል። ለቻናላችን አዲስ የሆናችሁ ቤተሰብ ሰብስክራይብ ማድረግ ቤተሰብ ይሁኑ ስንል ጥሪያችንን እናቀርባለን ማለት ነው። እንዲሁም ቪዲዮን ላይክ ማድረግ ጀምሩ። ላይክ ባረጋችሁ ቁጥር ሚዲያችን ተደራሽነት ያገኛል። እንግዲህ ዛሬም በመጣንበት አጀንዳ በሙዚቀኞች በሀገራችን ሙዚቀኞች ወይም ነሺዳ እንላለን፣ ነብዩ ሰለላሁ ዐለይሂ ወሰለም እናመሰግናለን፣ መድህ እናረጋለን በሚሉ ሰዎች የተወሰነ እናወራለን። በእርግጥ ይሄ ሰፊ የሆነ ርዕስ ነው፣ ብዙ የሚባልበት የሆነ ርዕስ ነው። መንዙማ ተብሎ በየጊዜው በሚወጣው ነሺዳ ተብሎ በየጊዜው በሚወጣው በሆነው ነገር ያው ግልጽ ሽርክያት ግልጽ የሆኑ በአላህ ላይ ማጋራት ግልጽ ብድዓ ነገሮች የሚሰሩበት የታወቀ ነው። በዝርዝር እንመጣበታለን። ግን አሁን እኛ ይሄ ሁሉ ከመኖሩም ጋር እነዚህ ሰዎች ገጣሚ ነን ሙነሽዶች ነን እንደዚህ ነብዩን ሰለላሁ ዐለይሂ ወሰለም እና መድህ እናረጋለን እናወዳድሳለን የሚሉ ሰዎች ቃላቸውን ጭምር አካሄዳቸውን የንግግር አክሰንታቸውን ጭምር ከየት እንደሚያመጡት የምናይበት ቪዲዮ ነው የሚሆነው። እስከ መጨረሻ አብራችሁን ቆዩ። እናመሰግናለን። ዛሬ የምናያቸው ቪዲዮዎች ወደዛ እንግባ። ስሙን ብቻ ነው የቀየሩት። ዛሬ ምን ሲሉ ትሰማል? ትዝታዬን ሁሉ ንከትፈው ብጽፈው ስለው ብጽፈው መናፈቂን አልተው የሙዚቃ አፍቃሪዎች ከዘፈንና ከአምሳያው መተው አለበት የለበትም? በስልጥኛም ጠራኸው፣ በአማርኛም ጠራኸው፣ በጉራግኛም ጠራኸው፣ ዘፈን ነው አይደል? ዛሬስ ምን ማድረግ ነው የሚጠበቅበት? ቁጭ ብሎ ቁርአኑን መቅራት፣ ሱናን መማር እና የረሱልን ሱና ግጥም ማድረግ አለበት የለበትም? አላህና መልእክተኛውን የወደደ ሰው የሚያደርገው ምንድነው? እናንተው ንገሩኝ። ቁል ኢን ኩንቱም ቱሂቡነላህ፣ አላህን የምትወዱ ከሆነ ማንን? አላህን ፈተቢኡኒ። ይሄው አላህን የመውደዳችን ምልክቱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም መከተላችን። የነብዩ ሰለላሁ ዐለይሂ ወሰለም ውዴታን በተመለከተ አላህ በነገረን መልኩ እንጂ እኛ በራሳችን ከዘፋኞች ብሎም ከካፊር ዘፋኞች ፍስቅን የሚሰብኩ ከነዚህ ዘፋኞች ለነብዩ ሰለላሁ ዐለይሂ ወሰለም ውዳሴ መድህ ተብሎ ማምጣት በራሱ ውርደት ነው። ይሄ ነብዩ ዐለይሂ ሰላቱ ወሰላም አላህ እንዴት መውደድ እንዳለብን እኮ ነግሮናል። ወማ አታኩም الرسول فخذوه وما نهاكم عنه فانتهوا። ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛው ያመጣላችሁን ነገር ተቀበሉ፣ ታዘዙ፣ የከለከላችሁን ተከልከሉ። ይሄ ነው የነብዩ ሰለላሁ ዐለይሂ ወሰለም ውዴታ መገለጫው ይሄ ነው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ያዘዙትን ትእዛዝ ሳያከብሩ ሳይታዘዙ ባለባበሳቸው ይሁን ባነጋገራቸው በምንም እሳቸውን ሳይከተሉ አይ ፍቅሩ ተቃጠለኝ ቢል መሸቀያ እንጂ ብር ማግኛ እንጂ የነብዩ ሰለላሁ ዐለይሂ ወሰለም ውዴታ መግለጽ መድህም ሊሆን አይችልም። ከዘፋኞች ቀጥታ አንድ አይደለም ደግሞ አንድ ጊዜ ቢሆን አው ተገጣጥሟል ትላላችሁ። አንድ ጊዜ እኮ አይደለም፣ በጣም ብዙ በተደጋጋሚ ቪዲዮዎች አይተናል። ይሄን ቪዲዮ ተመልከቱት። ካቱ መንገርቆ ሰይዲ መኖር ምን ይረባል? ሰይዲ ያልሞት ቀጥታ የንግግሩ ድምፁን ራሱ ሱብሃንአላህ አልዓዚም ድምፁን ራሱ ቀጥታ ከቴዲ አፍሮ ከሚባለው ዘፋኝ ነው የወሰደው። ሐቢብ ማለት ነው፣ ሙዓዝ ሐቢብ ማለት ነው። ስለዚህ አይ የነብዩ ሰለላሁ ዐለይሂ ወሰለም ውዴታ አቃጠለን ፍቅሩ አቃጠለን ብሎ ለህዝቡን ብር ለመሰብሰቢያ ነው የሚያደርጉት እንጂ እነሱ የያዙት ሽቃያ ነው።
ከዘፋኝ ምኑ ከምኑ ብቻ የሚገጥመውን ነገር ግጥሙን ቀጥታ ያምጡታል። ግጥሙን ቀጥታ ከነዛ የደበኩት ሁሉ ይወጣል ፊቴ ላይ ሰላም አላ የደበኩት ሁሉ ይወጣል ፊቴ ላይ ታየ ሁሉ ልከትፈው ብጽፈው እኔም አጥሎብኝ መናፍቅ ናቸው ማለት ነው። ትዝታዬን ሁሉ ምስለው ብጽፈው አልቻልኩም ጭንቀቴን ግጥሙ ከነ አክሰንቱ ሳይቀር እኮ ነው ቀጥታ አምጥቶ ቁጭ ያደርጉታል። የውሃው ህዝቤ በቃ ምንም የሚያውቀው ሸር የለም መጥቶ ሰለላሁ ዐለይሂ ይላል ማለት ነው። እና ሌላም እንደ ከሴትም የተሰረቀ አለ። ከሴት ግጥም ጎራጉራለሁ አንጎራጉራለሁ የማታ የማታ ያ ረሱለላህ እንዴት ሆናለሁ የናፈቁኝ ለታ የናፈቀኝ ለታ አላሁ ልሙስተዓን ወዐለይሂ ትክላል። እና በጣም ነው የሚያሳዝነው ሐቂቃ እነዚህ ሰዎች የነቢዩ ሰለላሁ ዐለይሂ ወሰለም ውዴታ ሳይሆን የነቢዩ ሰለላሁ ዐለይሂ ወሰለም ውዴታ ቢሆንማ ሱናቸውን ይከተሉ ነበረ። ሱናቸውን አጥብቀው ይዞ ነበረ። የሱና መዛሂርን ካን መሻዒርን ካን አታይባቸው። ስለዚህ በሙግት ደረጃ ነው ማለት ነው። ህዝቡን ወደ ጭፈራ ህዝቡን ወደ ዳንስ የወሰዱ ነው እንጂ የነቢዩ ሰለላሁ ዐለይሂ ወሰለም ሱና እንዲከተል የነቢዩ ሰለላሁ ዐለይሂ ወሰለም ውዴታ እንዲያድርበት አይደለም እኮ። በነቢዩ ሰለላሁ ዐለይሂ ወሰለም መንገድ እንዲተው ከሱናቸው እንዲርቅ ያደረጉ እኮ ነው። ነቢዩ ዐለይሂ ሰላቱ ወሰላም በተከበረው ሐዲሳቸው ምን ይላሉ? ኩሉ ኡመቲ የድኹሉነ አልጀና ሁሉም ህዝቦቼ ጀነት ይገባሉ ኢላ መን አባ ቂለ ወመን ያዕባ ያ ረሱለላህ ቃል መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ እኔን የታዘዘ ሁሉም ኡመቴ ጀነት ይገባሉ። ጀነት ግባ ሲባል እምቢ ያለ ሰው ሲቀር ጀነት ግባ ሲባል እምቢ የሚል ሰው አለ ወይ ተብሎ ሲጠየቁ አዎ እኔን የታዘዘ የሆነ ሰው ጀነት ገባ መግባቱ ስለማይቀር እኔን እምቢ ያለ ሰው እኔን ያልታዘዘ ሰው ሱናዬን የተወ ሰው ሱናዬን የተጻረረ ሰው እሱ ጀነት ግባ ሲባል እምቢ ብለዋል ማለት ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም ሰለሉ ዐለ ነቢ። ስለዚህ እነዚህ ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ወደ እነሳቸው መውደድ ነው የሚጣሩት የሚባለው ነገር ውሸት ነው። ሰው ከዘፋኝ እንዴት ይሰርቃል? የሱን ያልሆነ ነገር የሱን አስመስሎ እንዴት ነው የሚያቀርበው? በመጨረሻ እኮ እነዚህ ሰዎች የሚጣሩት ህዝቡ አጠቃላይ ጨፋሪ እንዲሆን ነው። ይሄው እንደዚህኛው አይነት እንዲሆን ነው። ህዝቡን ወደዚህ ነው የሚጠሩት እነዚህ ሰዎች። እነዚህን ሰዎች የሚከተለው ማህበረሰብ መጨረሻው ይሄ ነው የሚሆነው። በአላህ ቤት ላይ አላህን ሳይፈሩ ሐያቸው ሁላ ተገፎ መጨረሻ ላይ ህዝቡ የሚሆነው ጨፋሪ። ስለዚህ እስላማዊ ነሺዳ የሚባል ነገር የለም። እስላማዊ መንዙማ ዘፈን የሚባል ነገር የለም። ልንጠነቀቅ ይገባል። ሁሌም እኛን ወደ እሳት መንገድ ወደ ተሳሳተ መንገድ ከሚጣሩን አካላቶች ወደዛ ከሚጋብዙን ነገሮች ሁሉ ጨርሰን መራቅ ይኖርብናል። የዛሬ ቪዲዮአችን ይህን ይመስላል ማለት ነው። ስለነበራችን ቆይታ እጅግ አድርጌ አመሰግናለሁ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቪዲዮን ላይክ እያረጋችሁ ሚዲያውን ተደራሽነት እንድታደርጉ እንድታግዙን በአክብሮት እንጠይቃለን። አመሰግናለሁ።